አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአሙና ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ከኛ ጋር አልሐምዱሊላህ ረብል ዓለሚን በጣም ደህና ነን። ያው አንድ ያለቀ መጅሊስ አለ ስናስገባ ቀርጻለሁ ቪዲዮ ለቃለሁ ብዬ ነበረ። የኢዱ ቀን ማታ ነው የገባው። በጣም ወከባ ላይ ስለነበር ነው የዛን ቀን መቅረጽ አልቻልኩም ማለት ነው። ያው ገብቶ ከተፈረሸን በኋላ ቢሆን ልልቀቅላችሁ ብዬ እንግዲህ ማች ነው እስከ መጋረጃው ነው አሁን ያለሁት መጋረጃው ላይ ነው ማለት ነው። እና ይሄን ይመስላል ቤቱን በጣም ምርጥ ቤት ነው። እንግዲህ ሀውስ ቦታ ላሳምሮታል። ይሄንን ይመስላል። እስኪ መጅሊሱን ደግሞ አሳያችኋለሁ ማለት ነው። ይሄ መጋረጃው ነው። እንግዲህ መጅሊሱ ይሄን ይመስላል። መቼም በአካል ብታዩት ደስ ይለኝ ነበር። ያው እንግዲህ በአካል አላያችሁትም። በፎቶም ቢሆን ላሳያችሁ ብዬ ነው። ምንጣፉ ማች ነው፣ ተቀራራቢ ማች ነው። እዚህ ጋር ደግሞ ብረቅርቅ ያላቸው ወደ ፈለጋችሁት ስታይል መቀየር የምትችሉ መከዳዎች ቤቢዎች አሉ ማለት ነው። አሳያችኋለሁ። እነዚህ ለምሳሌ እነዚህ ይታወቃሉ። እንደዚህ ስታደርጓቸው በዚህ አይነት ከለር ብቻ ይሆናሉ። እንደገና መጻፍም ትችላላችሁ። እንደዚህ አድርጋችሁ መጻፍ ምናምን ትችላላችሁ በእነሱ ማለት ነው። በራሳቸው መጻፍ ስላችሁ በእጃችሁ እንደዚህ አድርጋችሁ የሆነ ቅርጽ ማውጣት ወይም መሳል ትችላላችሁ። ይሄንን ይመስላል። ቤት ገብቶ የኢዱ ቀን ማታ ነው የተፈረሸው። ማታ ስለነበር እኔም ቢዚ ስለነበርኩ አልተመቸኝም። ቢያልፍም ላሳያችሁ ብዬ ነው ማለት ነው። በጣም ለየት ያለ እውነት ለመናገር ይሄ መጅሊስ ጨርቅ አሁን ብታዙ አይገኝም፣ የለም ማለት ነው። ከሳውዲ አረቢያ ነው የመጣው ለማለት የፈለኩት ኦሪጂናል ነገር ነው የተጠቀምነው። ባለ ሀያው ነው መጅሊሱ ማለት ነው። ይሄንን ይመስላል። በጣም ውብ ነው። ይሄ ትንሽ ከፍ ይላል በትእዛዝ ስለሆነ ማለት ነው። ፍላጎታቸው እንደዚህ ስለሆነ መደገፊያው ከፍ ያለ ነው ማለት ነው። ተካያው ይሄው ይሄን ይመስላል። እንደዚህ ናቸው። ይሄ ቤቢው ነው። በጣም ለየት ያለ ጨርቅ ነው። እየለካሁ በእጄ ደግሞ አሳያችኋለሁኝ። ባለ 2 ኮርነር ነው። 12 ሜትር ነው በነገራችን ላይ 12 ሜትር ነው። እስኪ ደግሞ እዩት። እዚህ ጋር አሁን ሳህዲ እየጻፈችበት ነበርና ዜድ ብለዋለች። እንግዲህ እነዚህ እንደዚህ ከሆነ ኤን ነው ብታቆሚው ደግሞ ዜድ ይሆናል ማለት አይሆንም፣ አዙረሻል። ስለዚህ እንደዚህ አድርጋችሁ በራሱ ማለት ነው እንትኖቹን በማስተኛት በማቃናት መጻፍ ትችላላችሁ። እንደዚህ ማለት ነው። አዎ በባልና በሚስት ስም እየጻፈች ነው። ይሄውላችሁ እንደዚህ ማድረግ ይቻላል። ምርጥ ናቸው፣ ደስ ይላሉ። ለማንኛውም እስኪ እኔ ደግሞ አሁን ላሳያችሁ የጨርቁን ሁኔታ ላሳያችሁ ማለት ነው። ማለት ነው እየጨቁ ይሄ እስኪ በጣም የሚያምርና ኳሊቲ የሆነ የሳውዲ አረቢያ ጨርቅ ነው። ከዛው ነው የመጣው። ታዙ የፈለገው ይከፈል ችግር የለም ብላለች ሴትዮዋ። ማሻአላህ ናት። እንግዲህ መቻት ብለናል። እኛም የጤና ደስታ ይሆንላት ብለናል። ይሄን ይመስላል መጅሊሱ። በጣም ቆንጆ የሚባለው ወንድድና ቆንጆ የሚባለው የመጅሊስ ጨርቅ ነው። ሰራሃ በጣም ቆንጆ ነው። እኔ በጣም የተመሰጥኩበት በጣም ምርጥ ጨርቅ ነው። መቼም በአካል ብታዩት ደስ ይለኝ ነበረ። እስኪ ይሄን ይመስላል። ከስር ማንችኔው ይሄ ነው። በጣም አሪፍ አድርገው ሰርተውታል። እንግዲህ ማዘዝ የምትፈልጉ ሰዎች በእኛ መጥታችሁ አታፍሩም። ጽድት ጥርት አድርገን ያዘዛችሁትን ወይም እናንተ የፈለጋችሁት በመረጣችሁት ጨርቅ፣ በመረጣችሁት ቦንድድ፣ በመረጣችሁት ከፍታ ወይም ዝቅታ በፈለጋችሁት እናንተ በፈለጋችሁት ዲዛይን ማሰራት ትችላላችሁ ማለት ነው። ያው ቪዲዮ ላይ ብዙ አይደለም፣ ቪዲዮ እየሰራሁ አይደለም። ብዙ እቃዎች ሲሰሩ ቪዲዮ እያወጣሁ አይደለም። አሁንም የሚወጣ ትንሽ ቤት ፈርኒቸር እቃዎች አሉኝ። ኢንሻአላህ እነሱ ደግሞ በሚወጡ ሰዓት እቀርጽላችኋለሁኝ። ግን ያው ቀርጻለሁ ነው እንጂ ብዙ ጊዜ አሰራለሁኝ። ነገር ግን እየቀረጽኩ ወደ እናንተ እያደረስኩ አይደለም ማለት ነው። ስለዚህ አብዛኛው ስራዬን ወደኋላ እንዲጋተት ያደርግልኝ ያስቀረኝ ቪዲዮ ሰርቼ ያለመልቀቄ ነው ማለት ነው። እና እዚህ ጋር ደግሞ ያው በዛው ላሳያችሁ ብዬ ነው። እነዚህ ይሄ በጣም የቆየ ነው። እንግዲህ ለምሳሌ ሁሉም ያሁን አይደለም፣ አዲስ አይደለም።
እነዚህም አሉ አንድ ላይ ነበሩ ተለያይተው ነው። እንደዚህም ደግሞ ማች ይሄ ሊቀየር ነው። በዚህ ማች ሊሰራልን ነው ማለት ነው። ይሄ የበፊቱ ስለሆነ በዚህ ማች ደግሞ አሁን እንደዚሁ ይሰራል ማለት ነው። ይመጣል። ግን እናንተም ከፈለጋችሁ እንደነዚህ አይነቶችን በሉ የቤት እቃዎችን በሉ ማንኛውንም ነገር እኛ ጋር ታገኛላችሁ ማለት ነው። መጋረጃም የተለያየ የፈለጋችሁት የኤሌክትሮኒክስ እቃዎች ማንኛውንም ያው ሱቅ ሄጄ ቀርጽላችኋለሁ ብዬ ነበረ። ያንንም አላደረኩም ማለት ነው። ኢንሻአላህ ከአሁን በኋላ የሚቀር ነገር አይኖርም ብዬ አስባለሁ። እንግዲህ ብርታቱን ይስጠኝ ዱአ አድርጉልኝ እስኪ እናንተም እንደገና ደግሞ አበረታቱኝ ማለት ነው። ምክንያቱም ቆንጆ ቆንጆ ጥራት ያላቸው በታማኝነት እኔ በጣም ትንሽ ጥቅም በማግኘት ነው የምሰራው። ብዙ ጥቅም እያገኘሁ እንኳን አይደለም እና እያሰራሁኝ ግን ስራ የሰው ዘንድ አልደረሰልኝም እና እናንተም በተቻላችሁ መጠን በቲክቶክም በዩቲዩብም በምትጠቀሙ በፌስቡክም ሸር በማድረግ በቅንነት ማለት ነው። ያው ሰርቶ ማደር ጥሩ ነው። አበረታቱኝ እላለሁ ኢንሻአላህ። ስለዚህ በእንደዚህ መልኩ ከፈለጋችሁ በዘዙን እንደከመታችሁ የምታጡት ነገር የለም፣ አንድም የለም እላችኋለሁ ኢንሻአላህ። እና ይሄን ይመስላል ኢንሻአላህ። እነዚህ በቃ ውስጣችን ናቸው፣ ያምራሉ፣ ቆንጆ ናቸው ሀቂቃ። ይሄው እንዲህ አይነት ጀበና አለ። እነዚህ ሁሉንም እኛ ጋር ከፈለጋችሁ ታገኛላችሁ ማለት ነው። በጣም ልዩ ነው። እኔ በጣም የመሰጠኝ መጅሊስ ነው። በነገራችን ላይ በጣም የወደድኩት መጅሊስ ነው። መቼም ትወዱታላችሁ ብዬ ይሄን መጅሊስ አምናለሁ። እንዳልኳችሁ በጣም ኦሪጂናል ጨርቅ ነው። ስለዚህ እናንተም ማዘዝ ትችላላችሁ። በጥራት እናሰራላችኋለን እናንተ በፈለጋችሁ። እንዲሁም ደግሞ በቀናችን ለማድረስ ነው። ካሁን በኋላ እስካሁን ትንሽ የመዘግየት ነገር ነበረ። ስለዚህ አሁን ላይ ደግሞ በቀናችን እናደርሳለን ብለን እናስባለን ማለት ነው። ምክንያቱም ዋናው የሰው ልጅ ስራ ሲሰራ በተባለው ወይም ደግሞ ይሄን ቀን አደርስላችኋለሁ ባለ ጊዜ ማድረስ ነው ትልቁ እንትን ማለት ነው። እኔ በጣም የፈተነኝም በዚህ ስራ ላይ ይሄ እንደዚህ አለመሆኑ በጣም እንትን ከብዶኝ ነበርና ምክንያቱም በጣም የሰው ቃል ይከብዳል፣ ታማኝነት አለመታመን ይከብዳል። ስለዚህ በጣም አሻሽለን መተናል ብዬ አስባለሁ። እዛዙ እንግዲህ ምንም ማለት አልችልም። ወዳችሁ ፈቅዳችሁ አምናችሁ የመጣችሁ ያው እናስተናግዳለን ማለት ነው ኢንሻአላህ። የዛሬው ቪዲዮአችን ይሄን ይመስል ነበር። እንደምትወዱት አልጠራጠርም፣ ባለሙሉ ተስፋ ነኝ። እና በሉ እንግዲህ ባይ ላይክ ሸር እያደረጋችሁ አየት አድርጉልን። ኮሜንት ማስተያየት እንዳይረሳ፣ ላይክ ሸርም አድርጉልን። ይሄንን ይመስላል።